ሰላም ውድ የዊንዛቴክ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ቴሌግራም ቻናላችንን በመጠቀም እንዴት ገንዘብ ሜክ ማድረግ እንደምንችል እናሳያችሁ። በቅድሚያ ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ሐሳብ ካላችሁ በኮሜንት አሳውቁኝ። ቀጥታ ወደ ቴሌግራም አካውንታችን እንገባለን። ከላይ ቻናል አለን ዊንዛ ፕሮፍ የሚል እሱን ሰርች አድርጋችሁ ማግኘት ትችላላችሁ። ቀጥታ ወደ ቻናሉ እንገባለን። ፒን ያደረኩላችሁ አንድ ቦት ሳለ ኢንሳይድስ አርስፖስ የሚል እሱን አንድ ጊዜ እንጫነዋለን። ከተጫነው በኋላ እንደዚህ ይመጣልናል። ጌት ስታርት ታላችሁ የተወሰነ ሰከንዶችን እንጠብቃለን። እዚህ ጋር ከስር እንደምታዩት ብዙ ፊቸሮች አሉ። እኛ ለዛሬ ያው ቻናላችን አድ ማድረግ ስለሆነ ሌሎችን በቀጣይ እንመለስበታለን። ለዛሬ ቻናላችን እንዴት አድ ማድረግ እንደምንችል አሳያችኋለሁ። ኤርን የሚለው ስር እንገባለን። ኤር ከላይ አድ ቻናል የሚል ይመጣልናል። አድ ቻናል የሚለውን አንድ ጊዜ እንነካለን። ቴሌግራም እዚህ ጋር ሁለት ነገሮች ያመጣልናል። አንደኛ ኮኔክትድ ቻናል ቪያ ቦቱን በመጠቀም ከቻናላችን ጋር ማገናኘት እንችላለን። ሁለተኛው ደግሞ የቻናላችንን ሊንክ በማምጣት ማገናኘት እንችላለን። እኔ ለአሁኑ ቻናሌ ሊንክ አመጣና የቻናሌ ሊንክ ፔስት በማድረግ ማገናኛለን። ቻናላችን ጋር እንሄዳለን። ሊንኩን ኮፒ አድርገን አመጣን እንመለሳለን። ፔስት አደረገች ኮኔክት ቻናሉን ኮኔክት ስናደርግ እንደዚህ ሙሉ ኢንፎርሜሽኑን ያመጣልናል። እናየውና ምንም የምንነካው ነገር የለም። ዝቅ ብለን ታች ላይ አንድ ነገር ብቻ ነው የምናስተካክለው። እዚህ ጋር ፕሮሞ ፖስት አት ዩር ፕራይስ፣ እኛ በምንፈልገው ፕራይስ አዲሱ ፖስት ሲሆን እኛ በምንፈልገው ፕራይስ ፖስት እንዲሆን አንዴ እናበራትና ከበራ ነው በኋላ የራሳችንን ፕራይስ እናስቀምጣለን። እኔ ለ24 ሰዓት $3 ብዬዋለሁ። በ24 ሰዓት ውስጥ $3 አደርገዋለሁ። ይህን ብታሳንሱት አሪፍ ነው። ቶሎ ፕሮሞሽን እንዲመጣላችሁ አዲሱ እንዲመጣ ለ48 ሰዓት $5 ዲስካውንት በማድረግ $5 አደርገዋለሁ። እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛን እዚህ ጋር ኮኔክቱ ቻናል የሚላል አንድ ጊዜ እናበራና ለዚህ ለቦትሱ ቻናላችን ላይ አድሚን እንሰጠዋለን። አሎ አክሰስ እንለዋለን። አሎ አክሰስ አንዴ እንነካዋለን። ከዛን ቀጥታ ወደ ቻናላችን ወስደናል። ቻናላችን አንዴ እንነካለን። እዚህ ጋር የፈለግነውን በማብራት እኔ ሁለቱም ብቻ አብርቻለሁ። እናንተ የፈለጋችሁት አድሚን እንሰጠዋለሁ። አድሚን ከሰጠነው በኋላ እንመለስና አንድ ጊዜ ሴቭ እንለዋለን። ሴቭ ካረግነው በኋላ ወደ ኤን እንመለስና ቻናላችን በተሳካ ሁኔታ አድ ሆኗል ማለት ነው። ስለዚህ ትንሽ ቢያንስ 30 ደቂቃ ወይ 20 ደቂቃ ያህል እንጠብቀዋለን አክቲቭ የሚል ስታተስ እስከሚያመጣልን። ስለዚህ በዚህ መንገድ ቻናላችን አድ አድርገን ጨርሰናል። ቀጣይ የሚሆነውን የተለያዩ ፊቸሮችን ማየትና እንዲሁም ደግሞ እንዴት አድሶች ፖስት ይሆናሉ የሚለውን ነገር በሰፊው የምናይ ይሆናል። እስከዛው